አላህ ለእናንተ ጣፋጭ የፈቀደላችሁን በራሳችሁ ላይ ለምን እርም ታደርጋላችሁ የሚለው የወረደው ክርስቲያኖቹ ለምንድን ነው እናንተ 2 ወር ሙሉ ስትጾሙ ከሴትም አትገናኙም ምንም አይመስላችሁም፣ እኛ ግን 1 ወር ውስጥ አልቻልንም የሚል ጥያቄ ጠየቋቸው። እኛ በጾም ወቅት ላይ ኃይል ሰጪ ነገሮች፣ ፕሮቲን ነገሮችን እንደዚህ ነገሮችን አንጠቀምም። አንድም ስለዚህ ስጋችንን ስለምንገለው የወሲብ ፍላጎታችንም ይቀንሳል ምናምን ብለው አሏቸው። ከዛ ሰሃቦቹ ወይንም ስጋን የምናቁም እንደዛ ከሆነ በሚጾሙበት ሰዓት ያ እነኚህ ነገሮችን እናቆማለን። ከሴት ጋር ጭራሽ መገናኛት የለም ነው ያ እነኚህን ስለምናቆም ከዛ በኋላ ምን ሆነ? ሱራ 5:87 አይ አላህ የፈቀደውን እርም አታድርጉ፣ ተፈቅዷል፣ ስጋውንም ብሉ፣ ጣፋጩንም ነገር ቅቤውንም ብሉ ተጠቀሙ አላቸው። ከዛ በኋላ ሴቶቹንስ እንዴት እንሁን ሲል ሱራ 2:187 ላይ ማታ ላይ ተፈቅዶላችኋል መገናኘት የሚለው ወረደ ማለት ነው። ስለዚህ ተፍሲሮቹን ስታያቸው በደንብ ያስቀምጡታል ይሄንን ፓርት። ዛሬ ቶፒካችን ላይ እንመለስና ወደ ቶፒካችን አንገባም። አንድ ቶፒካችን ላይ እንግባ። ቶፒካችን እንግባውና የዛሬ ቶፒካችን ምን መሰለ? ሴቶች እኮ ትጠይቃለህ በኋላ። አሁን ቶፒኩን አንዴ እናንሳውና ኦዲየንስ ይወቀው ቅድሚያ ቶፒኩን። የዛሬ ቶፒካችን ምንድነው? እሱ በረመዳን ወቅት ሴቶች በፔሪዳቸው ምክንያት መጾም ይችላሉ? ፔሪድ ካዩ መጾም ይችላሉ? አይችሉም። ኦኬ፣ ለምንድን ነው የማይችሉት? ኦኬ፣ እሺ፣ በአጠቃላይ ከባድ ስለሆነ እሺ፣ ቀጥል። በአጠቃላይ አንድ ልንገርህ፣ መስገድም አይችሉም፣ መጾምም አይችሉም። ይሄ ከላይ የተነገራቸው ነገር ስለሆነ ጭራሽ በቃ እንደዚህ እስኪሻላቸው ድረስ መጾምም መስገድም ምንም ማድረግ አይችሉም። ኦኬ፣ በዚህ ምክንያት ካዳ ህመም ከሆነ አንተ እንዳልከው በህመሙ ምክንያት ከሆነ የተከለከሉት ይሄንን ባለማድረጋቸው ይቀጣሉ ወይስ ይሸለማሉ? በዚህ ወቅት አይቀጡም። ቀዳ አለባቸው። በሌላ ቀን የሚጾሙ ጾሞች አሉ። እሺ፣ ከረመዳን ውጪ በሚጾሙ ጾሞች አሉ። በእነሱ ማካካስ ይችላሉ። ስለዚህ ሰኞ፣ ሐሙስ። ነብዬ ደግሞ እንደዛ አይደለም ያለው። ይሄንን ባለማድረጋቸው ባለመጾማቸው የረመዳን ወቅት አብዛኞቹ ሴቶች ገሃነም ይገባሉ ብሏል። የትኛው ምን ላይ? ስለዚህ እንደዚህ ብሏል አላለም ነው ጥያቄ ነው። ሶሪ ተሳስቼ ነው። አላለም። ኦኬ፣ የሆነ ኡስታዝ ሲሄድ ሰምቼዋለሁ። የሰማሁት መስሎኛል። ክርስቲያን ማን ነው ወናት? የሆነ ሰው ሰምቻለሁ። በረመዳን ወቅት ላይ ሲጾሙ በረመዳን ወቅት ሴቶቹ ስለማይጾሙ ገሃነም ይገባሉ የሚል የሰማው መስሎኛል። ተሳሳተ መረጃ ነው። ስለዚህ እንደዛ ያለው ኡስታዝ ተሳስቶ ነው ማለት ነው። ይሆናል። ኖ ሰምቼ እኮ ነው እንደዛ የሚል። በረመዳን ባለመጾማቸው ምክንያት ሴቶቹ አብዛኞቹ ገሃነም ይገባሉ የሚል የሆነ ቪዲዮ አላያችሁ? ማንም አይልም እንደዛ አይልም። ስለዚህ ተሳስቶ ነው ማለት ነው። ስለዚህ ስህተት ነው እንደዛ ያለው ማለት ነው። አንተ ራስህ ተሳስተህ ይሆናል እንጂ ማንም እንደዛ አይልም። ማንም ኡስታዝ እንደዛ አይልም። የሰማው መስሎኛል። ስለዚህ እንደዚህ ያለ እስልምናን አይወክልም ማለት ነው። እንደዚህ ያለው ኡስታዝ ወይንም የራሱን ንግግር ነው የተናገረው። ማስረጃውን እኮ ስታሳይና አንተ በቁርአን ስታሳይና እንጂ ኡስታዝ ማውራቱ ሳይሆን በቁርአን ነው። በረመዳን ወቅት ላይ ባለመጾማቸው አብዛኞቹ ገሃነም ይገባሉ ብለህ ታምናለህ አንተ? አይደለም። ስማ፣ አሁን ለምሳሌ አዲስ ከወለዱ ማለት ታምናለህ ወይ አንተ? ታምናለህ? ታማሚም እኮ አሳይኝስ። እሺ፣ ሰይድስ? እኔም እንደዛ የሚል ነገር የለም ባይ ነኝ። ቴንክ ዩ። እኔ ግን የሰማው መስሎኛል። ሰውየው ተሳስቶ ይሆናል። ስለዚህ ወይንም እስልምናን አይወክልም ብለን እንለፈው። እንደዛ ቢሻላል። እናመሰግናለን። ነብይህን ነው እስልምናን አይወክልም ያልከው። ነብይህ ነው ያለው። ክፈተው መረጃውን አንብበው ክርስቲያን
ሙሐመድ እንግዲህ እስልምናን አይወክልም ማለት ነው። ኦኬ ያ ልክ ነው። የተናገረው ነገር ሴቶችን የሚወክል አይደለም። ምክንያቱም ሴቶች በእግዚአብሔር አምሳል የተፈጠሩ ስለሆኑ ማለት ነው። ላንብብላችሁ። ሳሂህ አልቡካሪ 304 ላይ ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል። በደንብ አዳምጡ። ዋንስ አላህስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር ደ ፕሬየር ኦፍ ኢድ አል አድሃ ኦር ኢድ አልፈጥር። አንድ ቀን የአላህ መልእክተኛ ኢድ አል አድሃ ወይም ደግሞ ኢድ አልፈጥር ሰላት ለመስገድ ወደ ውጭ ይወጣሉ። ዘን ሂ ፓስድ ባይ ደ ውሜን፣ ከዛ በኋላ በሴቶች መካከል አለፈ ይላል። ኤንድ ሴይድ ኦ ውሜን ጊቭ አልምስ አስ አይ ሃቭ ሲን ዛት ሜጆሪቲ ኦፍ ደ ዲዌለር ኦፍ ሄልፋየር ዌር ዩ። እናንተ ሴቶች ሆይ ምጽዋትን ብዙ ስጡ፣ ምክንያቱም አብዛኛው የገሃነም ነዋሪዎች እናንተ መሆናችሁን ተመልክቻለሁ አለ። እነማንን? ሴቶቹን ማለት ነው። ዘያስክድ ዋይ ኢዝ ኢት ሶ ኦ አላህስ ሜሴንጀር፣ ለምንድን ነው ያ የሆነው የአላህ መልእክተኛ ሆይ ብለው ድጋሚ ጠይቁታል ሴቶቹ። ለምን ገሃነም ትገባላችሁ ሲላቸው፣ ሂ ሪፕሌይድ እሱም እንደዚህ ብሎ መለሰላቸው፣ ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድስ፣ እናንተ ብዙ ጊዜ ትራገማላችሁ ለባሎቻችሁም ክብር የላችሁም አላቸው። አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽንት ኢን ኢንቴሊጀንስ ኤንድ ኢን ሪሊጅን ዛን ዩ፣ ከእናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ የሆነ ሰው አላየሁም አላቸው። ሴቶችን ማለት ነው። በሃይማኖት ጎዶሎ ናችሁ፣ በጭንቅላት ጎዶሎ ናችሁ። A caution sensible man could be led astray by some of you. ብዙ ሰዎች በእናንተ ሊጠሙ ይችላሉ ይላቸዋል። The woman asked, ሴቶቹም እንደዚህ ብለው ይጠይቃሉ። O Allah's messenger, what is the deficiency in our intelligence and in religion? የአላህ መልእክተኛ ሆይ እኛ በአይምሮ ጎዶሎ የሆን ነው እንዲሁም ደግሞ በሃይማኖት ጎዶሎ የሆንበት ምክንያት ምንድን ነው ብለው ይጠይቃሉ። He said, is that not the evidence of two women equal to the witness of one man? እሱ ምን ብሎ ይመልስላቸዋል? የአንድ ወንድ ምስክር ከሁለት ሴቶች ምስክር ጋር እኩል አይደለምን ይላሉ ብሎ ይመልስላቸዋል። they replied in affirmative፣ እነሱም በአዎንታዊ ይመልሳሉ። he said this is the deficiency in her intelligence፣ እነሱም በአዎንታዊ ከመለሱ በኋላ እሱ ምን ይላቸዋል? በዚህ ምክንያት ነው በሃይማኖት በጭንቅላት ጎዶሎ የሆናችሁት ይላቸዋል። isn't it true that the woman cannot neither pray nor fast during her menses፣ በወር አበባችሁ ወቅት አትጾሙም አትጸልዩም አይደለምን ይላቸዋል። the woman replied in affirmative፣ አዎ በወር አበባችን ወቅት አንጸልይም አንጾምም ብለው ይመልሳሉ እነሱም። he said this is the deficiency in her religion፣ ይሄ በሃይማኖት ጎዶሎ የሆናችሁበት ምክንያት ነው ብሎ ይመልሳል። በዚህ ምክንያት አብዛኞቻችሁ የገሃነም ነዋሪዎች ናቸው ይላቸዋል። ስማ በአረብኛ በቁርአን አምጣው። በቁርአን አረብኛውን አድርግለት። ከስር ኮመንት እያየው ነበረ። ይህን አረብኛውን ነው አሁን ይላል ልክ ሲጨርስ የሚል ኮመንት እያየው ነበረ። ይመች ኮመንት ያደረከው ልጅ። ቀጥል። አሁን የትም ሳለማታመልጠን ማለት ነው። ድምፅን ከፍ አድርግና አንብበው። ሰይድ እየሰማችሁ ነው? እየሰማሁ ነው። ከአረብኛውን ብለሃል። ቀጥል። አሁን እስልምና ብቸኛ መዳኛው አሁን አረብኛንና ውሸትን አድርገዋል። ቀጥል አንብብ። አረብኛ ይኸው እኔ አላልኩም ሲጀመር፣ ግን ይሄ አረብኛው ማለት በትክክለኛ ቁርአን ላይ አይደለም ያለው የሚመስለው የተጻፈ ነገር ጽሁፍ ነው። ቀጥል አንብብ። ጽሁፍ ነው የሚመስለው። ምንድነው? ማን ነው የጻፈው? መጀመሪያ ዝም ብለህ አንብብ ሳይሆን ማን ነው የጻፈው? ምን ሐዲስ ላይ ነው ይሄ? ማን ነው የጻፈው የሚለውን እኮ አንተም እኮ መጻፍ ትችላለህ እኮ። አንብብና ትደርስበታለህ። ማን ነው የሚለውን ራስህ ጽፈህ ያመጣው ቢሆን ምን ማረጋገጫ አለን? ይሄ ቁርአን እኮ አይደለም። እኔ መጻፍ ጀምሬያለሁ። እኔስ ታነባለህ ወይንስ ታለቅሳለህ? ቁርአን አይደለም እኮ ይሄ ቁርአን ላይ የተጻፈ ጽሁፍ አይደለም ወንድሜ። የግል ጥላቻህን ዝም በእናትህ ይሄ እንደዚህ አይነት ንፍጥ ጭንቅላታችሁ ሽንት ቤት ከተቱት። የነብይህ ንግግር ያለው ቁርአን ላይ አይደለም ሐዲስ ላይ ነው። አትደናቆር። ደንቆሮ ልጅ ዝም ብለህ አትሳደብ። ነብያችን ያያልጅ ሰማህ አይደለ? ደንቆሮ አንድ ስድብ መልስ ነው። ሐዲስ ነው ይሻልሃል። ያለ ምንም መረጃ ዝም ብለህ እንትን አትበል። አንብብ እኮ ነው የተባልከው። የምን መረጃ መጠይቀኝ? አንብብ እያልኩ ደንቆሮ ነህ አባ። አንተ ያወቅህ መስሎሃል። ደግሞ ዋጋ ትከፍላታለህ ለዚህ ነገር። ለምን አላህን ትሆናለህ? አላህ ነው ሱራ በቀራ ላይ 18ኛዋ ላይ ደንቆሮ ማህይም ምናምን ብሎ የሚሳደበው አላህ ነው። እንደሱ አትሆን። አዲሱን አንብብ አልፈህ።
ባለጌ በላንተ አፍህን አትክፈት። የጥንብ ልጅ ጥንብ ሶሪ ባልነገር ይሄን ደስ ይለኝ ነበረ። ሱረቱ ሂጅር 26ኛው አያ 30ኛው 30 እስከ 33 አላህ በገማ ጭቃ ሱረቱ ሳድ 75ኛው አያ ላይ በገማ ጥቁር ጭቃ በሚጣበብ በሚጨለጨል በሱ ነው የፈጠረ አብኩቶ። ስለዚህ የገማ ልጅ ምናምን ምናምን አትበል አንተ። በገማ ጭቃ ተፈጠረ ያለው ለምታምን ባካም በአዲሱ እኔ ላይ አትጩ። ሌላ ብሶት ካለብህ እኔ ምንም ደረዳል። ስማ አንድ ነገር ልንገርህ። ቆይ እስኪ አንተ እውቀት አለኝ የምትል ከሆነ ለምን ትላልቅ ኡስታዞች ጋር ለምን ላይ ጠጋም? በቃ በእናትህ ጆሮአቸውን ጠምዘና አህያ ዝም ብለህ ሰዎቹን አታልቅሱ። መታችሁ እኔ ጋር ፓኒክ አታድርግ። መረጃ ጠየቅከኝ፣ መረጃ ሰጠው። ታነባለህ፣ ከዛ በኋላ አርጊው ታደርጋለህ። ነብይህን ሙስሊም አይደለም አልከው። ሌላ ምን እፈልጋለሁ ከዚህ በላይ? ነብይህን ሊትራሊ ምንድን ነው ያልከው? ሙስሊም አይደለም። በፔሬዷ ወቅት እንዳትጾም ብሎ ከለከላት። ሎክ በፔሬዷ ወቅት እንዳትጾም አላት። ሴት ልጅን በፔሬዷ ወቅት መጾም አትችልም፣ ተስማማው። ቁርአን መንካት አትችልም፣ ተስማማው። ሐጅ ማድረግ አትችልም፣ ካባ መዞር አትችልም፣ መንካት አትችልም፣ ተስማማው። ጾም መጾም፣ ጸሎት መጸለይ አትችልም፣ ተስማማው። ዋትስ ኔክስት? ኦኬ በህመሟ ምክንያት ስለሆነ ታዝኖላት ነው አለኝ። እሺ ከታዘንላት በፔሬዷ ምክንያት ጋንም ትገባለች ማለት ትክክል ነው ወይ ብዬ ጠየቅኩት። በፍጹም የለም አለ። ሆን ብዬ ስጠይቀው ምንድን ነው ያልኩት? የሆነ ኡስታዝ እንደዛ ሲል ሰምቻለሁ አልኩት። እሱ ኡስታዝ ስህተት ነው፣ ሙስሊም እስልምናን አይወክልም አለ። ይሄንን የተናገረው ነብይህ ነው ስለው አፋቸውን ዲፕ አደረጉት። መረጃው ሲመጣ ያንተ አህያ ልጅ ነህ አንተ ጥንብ ነህ። በእናታችሁ ነቃ በሉ። እንዲህ እድሜ ልክ አልቅሳችሁማ አትችሉትም። ተው እንጂ ተው ወገን። ምንድን ነው ጤናማ አይደለም ይሄ። መረጃው ላይ አድርገው አድርግ። እኔን አትስደበኝ። እኔ ብሰድበኝ ባይዘ አይሞቀኝም አይበርደኝም። ራስን አስገምተህ ትወጣለህ። ብዙ ሰው ታዝቦ ትወጣለህ ማለት ነው። መሳደብ መልስ ስለማይሆን መረጃው ላይ አድርጊው ማድረግ ነው። እንዳትሰግድ የከለከላት ራሱ አላህ ነው። ከከለከላት በኋላ ደግሞ በዛው በከለከላት ህጉን በመጠበቋ መቅጣቱ ጤናማ አይደለም ነው የኔ ህግ። አንድ ልጅ አለ ቤታችሁ፣ ለምሳሌ መንገድ ላይ ያገኛችሁት፣ እንካ ይህንን ብላችሁ ይህን ስልክ ሰጣችሁት። ስልኩን ተያዘ በኋላ ህግ አወጣችሁ። ይህንን ስልክ ያዝና እዛ አዳራሽ ሂድ አላችሁት። አዳራሹ ጋር ላለ ዘበኛ ደግሞ ሄዳችሁ እንደዚህ አይነት ስልክ ዞ የሚመጣ እዚህ አዳራሽ ውስጥ እንዳይገባ ብላችሁ ከለከላችሁ። ሉክ ይህንን ስልክ ሰጣችሁት፣ አስቀድማችሁ ለልጁ ሰጣችሁትና ሂድ እዛ አዳራሽ ይዘኸው አላችሁት። ለአዳራሹ ዘበኛ ደግሞ ይህን እንደዚህ አይነት ስልክ ዞ የሚመጣ እንዳታስገባ ብላችሁ አላችሁ። ከዛ ልጁ ስልክ ተሰጠኝ ብሎ ወደ አዳራሹ ሲመጣ አገባም ተባለ። እዚህ አዳራሽ ያልገቡ ደግሞ መቶ ይገረፉ ወይም ደግሞ የሆነ ቅጣት ይቀጡ ወይም ይታሰሩ ተባለ። ያ ልጅ ታሰረ። ለልጁ መታሰር ምክንያት የሆነው ማን ነው? የስልኩን የሰጠው አካል ነው። ራሳችሁ ናችሁ የምትሆኑት። ስልኩን ሰጣችሁት፣ ሂድ አዳራሽ አላችሁት። አዳራሽ ስትሄዱ ደግሞ ዘበኛውን አስገባላቸው። በዛ ምክንያት ባለመግባታችሁ ደግሞ ራሱ ይቀጣችኋል። በፔሬድን ያመጣችሁት እናንተ ሆን ብላችሁ አይደለም፣ እንድማ ብላችሁ አይደለም፣ እንድደሙ ምክንያት ሆናችኋላ። በዛ ምክንያት ደግሞ እንዳትጸሙ እንዳትጸልዩ ሐጅም እንዳታደርጉ አላችሁ። በዛ ምክንያት ደግሞ ገሃነም ትገባላችሁ። ኢትስ ኖት ፌር። ይሄ ጤናማ አይደለም፣ ትክክል አይደለም፣ ስህተት ነው። እንደዚህ አይደረግም። ፎሎ አድርጉኝ። አይ ቲንክ ሴት ነሽ። ፎሎ አድርጉ ፋሚሊ። ሰማለሁ። አንድ ጥያቄ እፎይ ማውራት እችላለሁ? አንዴ ለእኔ እድል ስጠኛለህ? እሺ ኦኬ፣ ቀጥል። ቶፒኩ ላይ ለእኔ ነው። ቀጥል። ቶፒኩ ላይ እድሉን የሰጠኝ ለእኔ ነው ለእነሱ ነው? አይ ቲንክ አንተ ስላነሳ ቀጥል። የምመልሰው ካለ ኦኬ። እሺ እፎይ፣ እኔ እንኳን
አንተ ምሳሌ ስለኛ ሙስሊሞች ብዙ ጥያቄዎችንና ለአንተም ጥያቄ የሆኑብህ ለኛም ጥያቄ የሆኑብንን ነገር እያነሳ እየተወያየ ነው። ግን እኔ ትንሽ ለአንተ አንድ ነገር ላቀርብልህ ፈለኩኝ። ማለት ላቀርብልህ የምፈልገው ነገር ውይይት ከሆነ ንጽጽር ከሆነ ያዝከው ያን ንጽጽራችንን ርዕስ መርጠን ለምንድን ነው ከትላልቅ አሊሞች ጋራ እውቀት ካላቸው ጋራ ሰዎች ጋራ ለምንድን ነው ማትወያየው? አንተ ራስህ አዋቂ አድርገህ ካሰብክ ትልቅ ነኝ እኔ አውቃለሁ ብለህ የምታውቅ ከሆነ ስለ እስልምናም ጠንቅቄ አውቃለሁ ይሄ ልክ አይደለም ብለህ የምታምን ከሆነ የራስህን ልክ አድርገህ የምትይ ከሆነ ለምንድን ነው ሁለቱንም የሚያውቅ ንጽጽሮችን የሚያውቁ ሰዎች ጋራ በዲፕሎማሲያዊ መንገድ በጠረጴዛ ዙሪያ ከፈለክ እኔ ቤት ከፈለክ ደግሞ እኔ ቤቶችን አመቻችቼልህ ቀጥታ ተገናኝተህ ከነሱ ጋራ ተከራክረ አሁን እዚህ ጋር የሚገቡ ሰዎች በአንተ ልህ ወይንም በሆነ ነገር ልህ ሳይሆን ትክክለኛው ነገር አይ በቃ እሺ፣ ለምክር እናመሰግናለን ወንድማችን፣ ለምክር እናመሰግናለን። አሁን ስለዚህ ወደ ቶፒኩ ላይ ተመለስ። ስለ ውይይት ጉዳይ ከሆነ ሜይ ቢ ኡስታዞችን ሄድና ጠይቃቸው። ተሳስቶ አንደኛው ውይይት ተቀበለ በላ ተሳስቶ ከ16,000 በላይ እየጠበቅ ነው የቀረ ኡስታዝም አለ። ስለዚህ ከ5-6 የሚሆኑ ኡስታዞች ጥሪ ራሳቸው ፕሊስ አዳምጥ ምላሽ እንደሰጠዋል የፈለከው ጥሪ አቅርበውልኝ ከተቀበልኳቸው በኋላ ያስከለከሏቸውም አሉ። ስለዚህ ጀስ አታንሳቸው። በቃ እንደዚህ አይነት ነገሮች ፖይንት ውሃ ስለማያነሳ እንዳትወያዩ አትችሉም ተብለው የተከለከሉም ስላሉ ብዙም አሁን አስፈላጊ አይደለም። ኦዲየንስ ስለሚያውቅ ኦዲየንስን ጠይቃቸው ሄድና እና ግባና አካውንቴ ላይ ቼክ አድርግ። ማአት የውይይት ጥሪዎች ከ6 ወር በፊት ምናምን የተደረጉ አሉ። ለሁሉም እዚህ የምታውቃቸው አብዛኞቹ ጥሪ ተደርጎላቸው ነበር። አሁን ግን ሳንቲቦች ዝርዝር ሳንቲቦች ስለሆኑ አስፈላጊ አይደለም እነሱንም ማንሳት። ኤኒዌይስ ጌት ቱ ፖይንት፣ ወደ ፖይንቱ እንመለስና ክርስቲያን ቀጥል። አስቸገረኝ እኮ ለመመለስ አንተ። አይ ገስቱ ሞልቶ ፔንዲንግ ነበር እያለ የነበረው አንድ እየጻፍኩ ነበረ። ኔትወርክ ያ ገስት መከራ አደረከብኝ እኮ ለማስገባት አላገኘውም። ታውቃለህ ገስቱ እንትን ስለሆነ ክርስቲያኖች ገስቱን የላካችሁ ክርስቲያኖች እንትን በሉት ቀንሱት፣ ሙስሊሞች እንዲልኩ ክርስቲያኖች ካላችሁ ቀንሱት። ገስታችሁን የላካችሁትን አንሱ፣ ሙስሊሞች እንዲልኩ። እሺ ፖይንቱ ላይ ትገባለህ ወንድማችን። ኦኬ ፖይንቱ ላይ እየገባው ነበረ። ቀደም ወንድማችን ክርስቲያን እያነበበው ነበረ። ሲያንብብል ክርስቲያን እያልክ የነበረው ነገር ቀጥልልኝና እኔ ሀሳቡን ልስጥ። አንድ አዲስ ልናነበው ቴክስት ታይም በጣም አድክም ነው የሚሆንብን። ኮንሰፕቱን ልንገርህ፣ ሀዲሱን አንብበው። ኮንሰፕቱን ልንገርህ። ሙሐመድ በሴቶች ጋር ሲያልፍ እናንተ ሴቶች አብዝታችሁ መጽዋዕት ስጡ፣ አብዛኞቻችሁ የገሃነም ናችሁ አላቸው። ከዛ በኋላ በምን ምክንያት እንደሆነ የአይምሮ ጉድለት እንዳለባቸው የእምነትም ጉድለት እንዳለባቸው ነገራቸው። የአይምሮ ጉድለታችን ምንድን ነው እሱ ሲሉት ለምስክር ሁለት ሆናችሁ የአንድ እኩል አይደላችሁ አላቸው። ሁለት ሴቶች ከአንድ እኩል ያላችሁ እንዴ? በዚህ ምክንያት የአይምሮ ግማሽ ናችሁ አላቸው። ወይስ ጎደሎ ናችሁ አላቸው። እንግዲህ አሁን ለምስክር ማበቁም ያላቸው በደንብ አስተውሉ፣ ራሱ ነው። ሁለት ካልሆናችሁ ከአንድ እኩል አትሆኑም አላቸው። ራሱ ላመጣው ህግ ደግሞ ጀስቲፊኬሽን ሲሰጥ በዚህ ምክንያት እናንተ የአይምሮ ጉድለት አለባችሁ አላቸው። ራሱ እኮ ነው ሁለት ካልሆናችሁ መመስከር አትችሉም ያላቸው። ለምሳሌ እዛ ጋር ሰንበዲ ሲሳደብ ሰንበዲ ብታዩ ጉድለት አይደለም እኮ የሚለውን እዚህ ጋር አሁን አንተ ቀጥተኛ እንግሊዝኛ ሲተረጎም አሁን አንተ አረብኛውንም ስትተረጎም አማርኛ ሲፈታ ሲብራራ ቀጥታ ትርጉም ጀስት ሪአክሽን አይደለም የሚሰጠው። አሁን ለምሳሌ እዚህ ጋር የአእምሮ ጉድለት አለባችሁ ሊል የፈለገው አእምሮ እናንተ አናሳችሁ ነው ሳይሆን የማሰብ ኳሊታችሁ ከወንድ ልጅ ያነሰ እውቀት ስላላችሁ ነው እንጂ ወንድ ልጅ ማሰብ የሚፈልገውን ያክል እናንተ በስሜት ስለምትነዱ እየነገርኩ ነው። በስሜት ስለምትነዱ ስሜታችሁን ለመቆጠብ ተረጋግታችሁ ማሰብ ስለማትችሉ ፈጣን ችኩል ስለሆናችሁ በዛ ነገር ከአእምሮ ከወንድ ልጅ ያነሳችሁ ናችሁ ለማለት እንጂ የተፈለገው እናንተ በአእምሮ
ጎዶሎ ናችሁ፣ አእምሮ እብድ ናችሁ ለማለት ፈልገን አይደለም። አሁን አንተ በዛኛው ደስፊኬሽን ነው። ሁለተኛ ደግሞ እየተጠቀሰ የነበረው እናንተ ሀይድ ከመጣባችሁ ወይም የወር አበባ ከመጣባችሁ መስገድ አትችሉም፣ መጸለይ አትችሉም፣ ቁርአን መንካት አትችልም የተባለው እዚህ ጋር እነሱ ንጹህ ስላልሆኑ መጾሙን ለማይፈቀድላቸው ደም ስለሚፈሳቸው ያን ደም እየፈሰሳቸው መጾም ስለማይቻል ያንን ደም እየፈሰሰ መጾም ስለማይቻል ራሷን ስለምትጎዳ ያን ነገር ጠበቀላቸው። ሁለተኛው ነገር ደግሞ ሴቶች የገሃነብ ናቸው በብልጫ የተባለበት ምክንያት ሴቶች በአብዛኛው ሎጂካሊ ራሱ ክርስቲያን ራቁታቸውን እየሄዱ ወንድ ልጅ ስለሚገፋፉ በዛ ምክንያት የተነሳ ሴት ልጆች አብዛኛውን ገነት ትገባለች ትሞላለች ተባለ እንጂ ገነት አትገባም ሴት ልጅ ለማለት ተፈልጎ አይደል? አዳምጥ እንደተከፈተ ሬዲዮ አታውራ፣ ሐዲሱ ላይ አውራ። ያንተም ተረት አይደለም። ገሃነም የሚገቡበት ምክንያት ምንድነው? አብዛኞቹ ወንድማችን ኦኬ እንዳልኩ ቀጥል። አዳመጥኩ ቀጥል። ስለሚደክማት ደም ስለሚፈሳት ነው ጸሎት አታድርግ የተባለችው አይደለ? እንደዛ ነው ያልከን ነው አይደለም? ኮንፊርም አድርግልኝ። እንደዛ ነው ያልከው አይደለ? አትንተባተብ፣ ቀጥ ብላ አውራስ መንተባተብ ሳይሆን እዚህ ጋር የተረጎመውን ነገር የለም። ቀጥታ ተተርጉሞ ውስጥ ስድቡን ተወውና አንተ ያልከውን ነው እየደገምኩ ያለው። ቀጥታ አድርገህ ተተርጉም እስኪ እንግሊዝኛ። አንተ ያልከውን ነው አሁን እኮ ራስህ እኮ ነው ያመጣው ይሄን ሐዲስ ራስህ ነው ያመጣው። ራስህ እኮ ነው ያመጣው ይሄን ሐዲስ። ኮንቴክስቱ ምንድን ነው የሚለው? አንብበው እሺ። እኮ ያልከው እኮ ነው ሐዲሱ የሚለውን ኮንቴክስት አንተ የተረዳህበትን መንገድ እያስረዳው ነው። ማን ነበር ስምህ? ያ በጣም ስሜታዊ የሆንክ ነው። ወይ አረብኛውን ወይ እንግሊዘኛውን እያነበብክ ተረጉማለህ? ይኸውልህ እኔ አሁን በዚህ ሰዓት መጽሐፍ አልያዝኩም። አንተ አንብበህ ተርጉም፣ እኔ ልፍታለህ ከፈለክ ፍቺው። ለምን ትፈታዋለህ? ነብዩ ግልጽ ተናጋሪ ነው፣ ግልጽ ተናግሯል ሐዲሱ ላይ። አንብብለት፣ ክርስቲያን ይተርጉመው እሱ። አንብብለት አንተ፣ ችግር የለውም። እኔ ስሜታዊ ያልሆንኩ ተረጋግቼ ነው እያወራሁ ያለሁት እኮ። እንግሊዝኛውን እያነበብኩ ተርጉም እስቲ። አንተን ትርጓሜ እኮ ላዳምጥ ተርጉም። እኔ ደግሞ የአንተን ትርጉም ደግሞ መሳሳት ራስህ ተርጉመው። አንተ አንብብለት፣ ክርስቲያን አንብብ፣ እሱ ይተርጉም። ኦኬ እሺ። I have not seen anyone any more deficient in intelligence and religion than you። እሺ ደግሞ እናንተ በላይ ቃል በቃል በኃይለ ቃል እናወራ። ምን አይ ተርጉም have ተርጉም። እንዴት ነው የምታስበው? በእናት I have not seen any more deficient in intelligence and religion than you። እናንተ በላይ እሱ ይተርጉም ራሱ። እኔ አልችልም እንግሊዘኛ፣ አንተ ተርጉም። ኧረ ተው ወንድማችን ምን ሆነሃል? እሺ አንዴ ላንብብላችሁ። I have not seen any more deficient in intelligence and religion than you። ከእናንተ በላይ በጭንቅላትና በሃይማኖት ጎዶሎ የሆነ የለም አላቸው። ሙሐመድ ነው የሚላቸው ሴቶችን። A caution sensible man could be led astray by some of you። እናንተ አንድን ወንድ በቀላሉ ማሳሳት ወይም ማሳት ትችላላችሁ አላቸው። The woman asked, O messenger of Allah, what is deficient in our intelligence and religion? የአላህ መልእክተኛ ሆይ እኛ በጭንቅላትና በሃይማኖት ጎዶሎ የሆንበት ምክንያት በምንድን ነው አሉት። He said፣ እሱም እንደዚህ አላቸው፣ Is not the evidence of two men equal to the witness of one man? የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል አይደለምን አላቸው። ይህ ቁርአን ላይም ስለተቀመጠ ሌላም ሐዲስ ላይ አለ። They replied in affirmative። እነሱም በአዎንታዊ መለሱ። He said, This is the deficiency in her intelligence። ይሄ በአእምሮ ጉድለታችሁ ነው አላቸው። Isn't it true that a woman can neither pray nor fast during her አንዴ አስጨርሰኝ በእናትህ። Isn't it true that a woman can neither pray nor አሁን እኮ ወደያ በኃይለ ቃሉ እያወራን እንሂድ። እዚህ ጋር ቆመውና እዚህ ጋር በኃይለ ቃሉ እያወራን በጭንቅላት ጎዶሎ የተባሉትን ቀጥ ምንድን ነው ያልከው? አሁን አንተ ምን አልክ? እዚህ ጋር እናንተ የሁለት ሴት ምስክር ከአንድ ሰው ምስክር ላይ ምስክርነት እኩል አይደለም ወይ ነው? በአዎንታነት ተቀበሉ። ያ ማለት እኮ እነሱን ጭንቅላት የላችሁም እያላቸው እኮ አይደለም። አሁን እዚህ ጋር የአንድ ሰው የአንድ ወንድ
ከሁለት ሴት ምስክርነት የተሻለ ነው ለምን ስላለ እነሱ በአእምሮ ጉድለት ናቸው እኮ አላለም። እዚህ ጋር ቆይ አላለም እኮ እዚህ ጋር ምክንያቱ ምንድን ነው? አንድ ተረጋጋ እስኪ። የሁለት ሴቶች ምስክርነት ከአንዱ ጋር እኩል የሆነበት ምክንያት በምን ምክንያት ነው? ስሜታዊነት ስለሚያጠቃቸው ቀደም እኮ እየነገራቸው ነበር። ስለሚያጠቃቸው የሚለው የቱ ጋር ነው? ከፊት ለፊት እያለ የቱ ጋር ነው የሚለው? ስሜታዊነት ስለሚያጠቃቸው ነው ወይስ በአእምሮ ጎዶሎ ስለሆኑ ነው የሚለው? በአእምሮ ጎዶሎ ስለሆኑ አይደለም እያለ። ይሄ ምን ማለት ነው? አንተ ምን ማለት ነው? ይሄ ትርጓሜው መጀመሪያ ምንድን ነበር ያልከው? ምን ማለት ነው? ይሄ ምን ማለት ነው? አንብበውና ተርጉመው ራስህ እስኪ። አንብብና ተርጉመው ማለት አእምሮ ጉድለት አለባችሁ ማለት ነው። አብድናችሁ አንብብ። ምን ይላል? የአእምሮ ጉድለት ይሄ ምን ይላል? በአእምሮ ያነሳችሁ ይሄ ምን ይላል? እኮ ነው ያላቸው እና ይሄ ምን ይላል? ይሄን አንብበው። ምን ይላል? ይሄ ያሰመርኩበት ሼድ ያደረኩበት ምን ይላል? አንብበው እስኪ። ቅድሚያ ማንበብ ትችላለህ? ሲሞክር እስኪ ቦልድ አድርግልኝ ትንሽ እየታየ ይችላል። ይሄው ዲፊሽንሲ ኢን ሄር ኢንቴሊጀንስ ይላል። ምን ማለት ነው? የአእምሮ ይሄ ከሆን ሲፈታ የአእምሮ ጉድለት አለባቸው ሳይሆን የሚለው እያለ ምን ማለት ነው? ዲፊሽንሲ ምን ማለት ነው? ያነሳችሁ ዲፊሽንስ ናችሁ ያነሳችሁ እንደማለት ነው። እሺ ያነሱ የጎደሉ። እሺ በምን ጉድለት ሳይሆን ያነሳችሁ ማነስ መጉደል ነው። በቃ ኮንዶች ስለሚያንሱ ኮንዶች ጎደሉ ናቸው። ቁጥራቸውን የጎደሉ አይደለም እኮ የሚለው ያነሳችሁ። ችግር የለውም። በምን ይላል? ችግር የለውም። ክርስቲያን የተሻለ እኮ ነው እሱ እየሰጠን ያለው። ማነስ ምን አይነት ወረስት እንደሆነ እናሳየዋለን። ቀጥል። በምንድን ነው ያነሱት? በአስተሳሰብ ደረጃ። እናመሰግናለን። የሙስሊም ሴት ስለዚህ ከኔ ጋር ለማውራት ታሰብሽ ራሱ ሁለት መሆን አለብሽ። እንደ እስልምናው ነብይ አስተምሮ በአይምሮ ያንሽ በስርዓቱ ቃሉን ተጠቀም። መቆጣት አለበት። ከስር ኢዴት በደንብ አስተውሉ። ደጋግሞ ክርስቲያን ጠየቀው። እኔ ልጠይቅ። አትሳደብ። እፎይ መሳደብ አይደለም እኮ ቃሉን መሳደብ ሳይሆን አዳምጥ። ይህ ጠጅ ቤት እኮ አይደለም፣ የሆነ መጠጥ ቤት አይደለም ያላችሁት። ደጋግሞ ክርስቲያን ጠየቀው። ደጋግሞ ጠየቀው። በስራ ሊተረጉመው አልፈቀደም፣ አልወደደም። በደንብ አስተውሉ። አነሰ። እሺ ሴት ልጅ በአይምሮ አናሳ ስለሆነች ተወንድ እኩል አይደለችም፣ የወንድ ግማሽ ነች። ጎዶሎ ክርስቲያን ደግ ሆነህለታል። ጎዶሎ የሚለው ትርጓሜ ለምሳሌ ሌሴ ይሄ ቦትል ነው ብላችሁ አስቡ። ይሄ ቦትል ውሃ የያዘ ነው፣ ብርጭቆ ነገር ነው፣ ውሃ ሙሉ ነው እንበል። ጎዶሎ የምትለው እቺ ጋር ትንሽ ያነሰችም ጎዶሎ ሊባል ይችላል። ያነሰ የሚለው ግን እታች የወረደም ያመጣዋል። ትንሽ የጎደለ ሊሆን ይችላል። ሙሉ ያልሆነ ጎዶሎ የሚለው ትንሽ የጎደለ ሊሆን ይችላል። ያነሰ የሚለው ግን እዚህ ጋር ሊሆን ይችላል። ስለዚህ እሱ ባለም መሰረት አዎ ሴቶች በአይምሮ ከወንድ አናሳ ናቸው። ምን ድረስ? ግማሽ ድረስ። ምክንያቱም ሁለት ካልሆኑ ከወንዱ ከአንዱ እኩል ስለማይሆኑ ሁለት ወንዶች ከአንድ ወንድ ጋር እኩል ከሆኑ which means ያነሰች ነው የሚለው በራሳ ተረጉመው አሳያለሁ። ቻሌንጅ አድርገኝ። ቻሌንጅ ታደርገኛለህ። ግማሽ እንደሆነ ባሳይህ እስልምና ለቀህ ትወጣለህ። ግማሽ ሚል ባሳይህ ለቀህ ትወጣለህ እስልምና ኖ ረዝም በላይ ማለት በተያወራ አይደለም። እስልምና ቻሌንጅ አድርገኝ። ለቀህ ትወጣለህ። የዘላለም ህይወት አንተ ምንድነው ግማሽ መሆኗን ባሳይህ ምንድነው ዘላለም? በዚህ መሰረት ቆይ ቻሌንጅ አድርገኝ። ለቀህ ትወጣለህ። እኔ ላሳይህ። እኔ ብዬ ነው። እሺ አዳምጠኝ።
አዳምጠኝ። አንተም ሰው ነህ። እስልምና ያዝኩት አንተ ስለ ጎደሎ አማርኛ ስፔሊንግ የምታሳየኝ ሳይሆን በቃ ተረጋጋ። ስለዚህ በዚህ መሰረት በደንብ አስተውሉ። ኦኬ የአእምሮ ጎደሎ ነች፣ ግማሽ ነች፣ እሺ፣ ወይንም ደግሞ አናሳ ነች። ሁለት ሆነው ከአንድ ወንዱ ጋር እኩል ናቸው ማለት እኔ እነኚህ ሰዎች የተሸከሙትን ጭንቅላት ከኔ ጋር ተመሳሳይ ነው። ግን ሁለቱ ሴቶች ከአንዱ ወንድ እኩል ናቸው ማለት ግማሽ ነች ማለት እኮ ነው። በእናታችሁ ለብቻ ስትሆን ከወንዱ ጋር እኩል ወንድሜ እፎይ ሂደት አዳምጥ፣ በእናትህ በስር ታብታብ አድርግ፣ በቃ አዳምጠኝ ይላል። ሁለቱ ተደምረው ነው ከአንዱ እኩል የሚሆኑት ከተባለ እኮ ሁለቱ ግማሽ ሀፍ ናቸው። እንዴት ነው መረዳ የምትችሉት እናንተ ሰዎች? ምን አይነት ጭንቅላት ነው የተገጠመላችሁ? ሀይ እነዚህ ሰዎች ፊደል ቆጥረዋል። ግን ሶሪ ፊደል ቆጥረዋል። ይሄ የአእምሮ ጉድለታቸው ነው። ፖይንታችን አለ ለጊዜው። ቆይ ፓኒክ አታርግ። ይሄ ቶፒካችን አለም ለጊዜው፣ የአእምሮ ጉድለቱ አይደለም። ከዛስ በፔሬዷ ምክንያት ደግሞ ስለማትጾም ስለማትጸልይ የአእምሮ ጎደሎ መሆኗ አይቀርናውን ደግሞ ምን ይሆናል? የሃይማኖትም ጎደሎ ትሆናለች። This is the deficiency in her religion። ምኑ? በፔሬዷ ምክንያት ስለማትጾም። ስለዚህ በረመዳን ወቅት ላይ ፔሬድ ከመጣባት አትጾምምና ምን ትሆናለች? የአእምሮ ደግሞ ጎደሎ ትሆናለች፣ ግማሽ ትሆናለች። በዚህስ ምክንያት ገሃነም ትሞላለች ነው ያለው። ዝቅ አድርገው ክርስቲያን አብዛኞቹ ገሃነም የሚገቡበት የሚለውን ፓርት አሳያቸው። አብዛኞቹ ገሃነም ሰዎች ናቸው ሴቶች። as I have seen the majority of ቀጥል አንብበው። ምጽዋት ስጡ ይላቸዋል። as I have seen that the majority of the dweller of hellfire were you። ምጽዋት አብዙ ምክንያቱም የጀሃነም አብዛኛዎቹ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ይናገራል። ማንን? ሴቶቹን። እናመሰግናለን። ስለዚህ እኔ ላይ አታልቅሱ። ሐዲስ ነብያችሁ ነው ይሄን ያለው፣ እኔ አይደለሁም ያልኩት። እሺ ጥያቄ አለኝ፣ መጠየቅ ይቻላል? ጥያቄ በኋላ ከ5 ሰዓት በኋላ። አሁን ቶፒኩ ላይ ሰላም ነው። አማን አለን። እኔ የምልህ አንተ ምትለኝ ይሄን ሶስት ጥያቄ ከመለስክልኝ እኔ ጥያቄ አይደለም በዚህ ጉዳይ ነው። አሁን ባልከው ለምንድን ነው ሴት ልጅ የሃይማኖት ጎዶሎ የሆነችው? እስኪ መልሱ። ፎሎ አድርጉኝ የሚል አካውንት ያላታለች ሜቢ ሙስሊም ከሆነች ሚዩት አድርጉ እስኪ ወንዶች። እንደው እናንተ ቆይ ፎሎ አድርጉኝ። ይሰማሻል? ኦኬ ሐሙድ ቀጥልሽ። ሰላም እንዴት አመሻችሁ? ማኑ ሰላም እንዴት ነህ? ሰላም ነው። እንዴት ነህ? አለሁ። ኦኬ ሰምተኸዋል ጥያቄያችንን? አዎ ለምን ከሃይማኖት ጎዶሎ ለምን ሆነ የሚል ጥያቄ ነው። አይደለም በፔሬዷ ምክንያት ሴት ልጅ ትጾማለች ሙስሊም ሴት? የወር አበባ ሲመጣባት ሴት ልጅ አትጾምም፣ ሰላት አትሰግድም፣ ከአባም ጠዋፍ አታደርግም፣ ከወንድ ልጅ ጋርም ከባሏ ጋርም ግንኙነት ማድረግም አይፈቅድላትም። ባሏም ግንኙነት ሊያደርጋት አይፈቅድለትም። እሱም ኦኬ በፔሬዷ ምክንያት ካልጾመች ባለመጾሟ ትጠየቃለች? ወንጀል አትጠይቅም። ወንጀል አይሆንም። ጌታ ይቅር ብሏታል በዛ። እሺ አዲሱን አንብበው። አሁን ጾምን ብቻ በሌላ ጊዜ ጾሙን ትተካዋለች። ሰላት ግን አታወጣም። ይሄን አንዲስ አንብበው። በፔሬዷ ምክንያት የጾም ጉድለት አለባት፣ የሃይማኖት ጉድለት አለባት። በዚህ ምክንያት ገሃነም ከሚሞሉት ውስጥ ነች ይላታል ነብይ። ኖ እዛ ሀዲሱ የሚለው ሌላ ነገር ነው። ሀዲሱ የሚለው ላንብብልህ እኔ ራሴ ማራይቱ ምንድነው? ያማሸን ራይቱኩም አክተረ የእሳት ውስጥ ብዙ ሆናችሁ አየኋችሁ።
አይቻችኋለሁና ምጽዋት አብዙ ብለው መከሯቸው። ምንድነው ምክንያቱ ብለው ሲጠይቁ ምክንያቱን ምን ብለው መለሱ? ትክፊርነ ላዕነ ወተክፉርነ ልአሽር፣ እርግማን ታበዛላችሁ የባላችሁንም ውለታ ትክዳላችሁ። ሌላ ነው እሱ ሌላ ነው ብለው መለሱላቸው። እሱ ሌላ ነው። ከዛ እሱ ሌላ ነው። አስቀጥሉና ምን አሉ? ማ ረአይቱ ሚን ናቂሳት የአቅሊን ወዲንን ምን ሂዳኩና፣ አላየሁም አሳስበዋ ጎዶሎ የሆነ ዲኗም ልክ እንደዛው ጎዶሎ የሆነ ወአዝሀበ ሊሉቢ ረጁሊን ሐዚምን፣ በጣም ብልህ የሆነን የወንድ ልጅ ልብ ሰላቢ የሆነን አላየሁም ከእናንተ የበለጠ የወንድ ልጅ የመስለብ አቅሙም እንዳላቸው እዚህ ጋር ጠንካራ በዛም ኃይለኛ እንደሆኑ እዛ ላይም አጽድቀዋል። ዲናቸው ጎዶሎ የሆነበትን አብራርተዋል። አቅላቸውም አስተሳሰብም ላይ ከወንድ ጋር የማይስተካከሉበትን ምክንያቱን አብራርተዋል። ምንድነው ችግሩ? አሁን እዚህ ጋር አብራርተዋል አልክ እንጂ ምን ብለው እንዳብራሩ ቀጥለው ሂድበታ እኮ አቅላቸው ጎዶሎ የአቅላቸው ጎዶሎ የሆነበት ምክንያት ምንድን ነው? የጭንቅላታቸው ደካማ። በምስክር ፍርድ ቤት ላይ የሴት ልጅ ምስክርና የወንድ ልጅ ምስክር ሲቀርብ እኩል ስለማይሆን የሴት ልጅ በሁለት ነው የሚያዘው። ሁለት ተደርጎ ነው ፍርድ ቤት ላይ። ስለዚህ ሁለት ሴቶች ከአንድ ወንድ እኩል ስለሆኑ ይሄ የአእምሯቸው ጎዶሎነት ነው። ለምንድን ነው ይሄ ሆነው? የሃይማኖታቸውስ በአካልም ከወንድ ልጅ የሃይማኖታቸውስ? ቀጥል። አሁን ስለ አካል አላወራንም። ስለ አእምሮ ጉድለት እያወራ ስለ አካል አታወራ። በቃ አሁን አለፍ ነው። ስለሚያሸንፋቸው ነው ቶፒክስ ትዊስት አታርግ። ስለ አእምሮ ጉድለት እያወራን ስለ አካል ድካም አታወራ። የአእምሮዋ ጉድለት ምንድነው? እሱ ለምስክር ሁለት ሴት መሆን ስላለባት 50-50 አዋጥተው ከአንድ ወንድ ጋር እኩል ይሆናሉ። ተስማማሁኝ። የአንድ አስተምሮ ስለሆነ እኛ እንደዛ ብለን አናምንም። አንድ ሴት ልጅ ከአንድ ወንድ ጋር ሰንበዲ የሆነን ሰው ሲሳደብ ቢያዩ ሁለቱም እኩል መጥተው ከዴ ተሳድቧል ማለት ይችላሉ ብለን ነው ምናምነው። የሆነ ሰው ገንዘብ ሲሰርቅ ቢያዩ ሁለቱም እንደተሰረቀ መናገር ይችላሉ ብለን ነው ምናምነው። እዛ ጋ የሆነ ሰው ወደዛ ሲሄድ ቢያዩ ሁለቱም ጫልቶ ወደዛ ሄዳለች፣ አበበች እዛ ጋ ነች ብለው ሁለቱም መናገር መረጃ መስጠት ይችላሉ ብለን ነው ምናምነው እኛ። የሆነ ሰው ቤታቸው መጥቶ ቢያንኳኳ ከዛ ማዘራቸውን ፈልጎ መጥቶ እናታችሁን ፈልጌ ነበረ ብሎ መጥቶ ጠይቆ አቶ ቢሄድ ቤተሰቦቻቸው ሲመጡ እከሌ ፈልጎሽ ነበር ብለው ለእናታቸው ወንዱም ሴቱም መናገር ይችላሉ። ወንዱ እንደውም እንዝላል ሊሆን ይችላል። ሴቷ እንደውም እንደዛ ላትሆን ትችላለች። ሴቷ እንደውም ጠብቃ ፓራፍሬዝ አድርገው ክርስቲያን ቶፒኩን ወቅቱ የረመዳን ጾም ወቅት እንደመሆኑ በተለይ ሴቶች ደግሞ እርግጠኛ 1 ወር ነው። በዚህ 1 ወር ውስጥ ደግሞ ይህ የተፈጥሮ ግዴታ ስለሆነ ፔሪዳቸው ማየታቸው አይቀርም። ከ4 እስከ 7 ቀን የተለመደ ነው፣ ተፈጥሯዊ ስለሆነ ማለት ነው። እንግዲህ በዚህ ምክንያት ለ6 ቀን ለ7 ቀን ያህል ማለት ነው አይጾሙም ሙስሊም እህቶቻችን። በዚህ ምክንያት ገሃነም ትገባላችሁ እያላቸው ነው ሙሐመድ። ምጽዋት አብዙ፣ ገሃነም አብዛኞቻችሁ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ነግሯቸዋል። ስለዚህ በተፈጥሮ የጫነባት ግዴታ ለገሃነም መግቢያ ምክንያት ይሆናል ወይ? በተፈጥሮ የሰጣት በተፈጥሮ የመጣ ግዴታ እንዴት ነው ለገሃነም መግቢያ የሚሆነው? ይህን እንዴት ትረዱታላችሁ? በተለይ ሙስሊም እህቶች ማለት ነው። ሜይ ቢ ፎሎ አድርጉኝና ኤፍ ነኝ ማውራት ትችላላችሁ። ፍርዶስ አለሽ? ፍርዶስ ነው የሚለው ይዘሯ። እሺ አብዱሩፍ አለ? አብዱሩፍ አለ? ኧረ መልሱ፣ ብዙ ናቸው እኮ ገስት ላይ ያሉት። እኔ ቦታ ልልቀቅ። እፎይ መልዕክቱን በእናትህ ሪከርድ ላድርግ እስኪ አንዴ ዶረዴ። ያው ለጀዋር ስትሉ ሪከርድ አድርጉለት።
ጀዋር ወንድማችን ኡስታዞቻችን እንዲመጡና ከኡስታዞቻችን ጋር እፎይ ለምን አትወያየም ብሏል። አህመዲን ጀበልንና ኡስታዝ አቡ ሃይደርን ፈልጋቸዋለሁ፣ አደርሱላቸው። አቡ ሃይደር እሱ አረ ሌሎቹ ችግር የለውም እኮ ችግር የለውም፣ እናየዋለን። ኡስታዝ አቡ ሃይደርን እፈልገዋለሁ። መቼም 10,000 ተከታይ አንዷ ሰርታለች፣ አይታችኋል ትናንትና። እፎይ ከኛ ኡስታዞች ጋር መወያየት ይናፍቃል። አንተ እየፈለክ ያለው እያደረክ ያለው ከኛ ኡስታዞች ጋር ለመወያየት ነው። 10,000 አድማጮችን እዘህ መምጣት አለብህ ብሏል ያኔ ዛኪር ናይክ። አንተ ግን ስንት 100,000 ነው እዘህ መምጣት አለብህ። ውይይት አዳራሽ በሺዎች እየሄድ ማለት ነው። ይቀልድታል እኮ ኤኒዌይስ ዋናው ፖይንታችን እኛ እስልምና ሐሰተኝነት ማሳየት ነው። ጀስ እያደረግነው ነው፣ እያሳየን ነው። አትጨነቅ ጀዋር፣ መረጃዎችን ያዝ፣ ከዛ ቻሌንጅ አድርግ፣ አንብብ። ከሌ ተወያየ አልተወያየ ማተር አያደርግም እሱ። ቴንክ አመሰግናለሁ። ቴዲያው ሀሳብ ቤት ትመጣለህ ከሳላ ጋር ልትወያይ ገለልተኛ ቤት ማን ነው እሱ? ቴዲያው ሀሳብ ጥሪ ቀርቦለታል። ከፈለገ እሱ ከዚህ በፊት ጥሪ ያቀረብኩለታል፣ ይችላል። አሁን ጥሪ ይደረግልህ ትመጣለህ ወይ ነው ባጭር? አንተ ምንም አይደለም እኮ ነገርኩህ። ጥሪ ቀርቦለታል። የሚወያይ ከሆነ ይህ ስራ ዛሴት ቪዲዮ የሰራሁበት ስላለ ማለት ነው። የሸሸበት አትፍራም። እንትና ትፈራለህ? የምን መፍራት ነው የምታወራው? የአንተ ኡስታዝ እኮ ነው ፈርቶ ከሴት ጭን ስራ አልወጣም ያለው እያልኩህ እኮ ነው። ከዓመት በፊት ጠርቼዋለሁኝ እያልኩህ እኮ ነው። አሁን ጠፍሬ ጋር የማይደርስም አሁን ባለነው ሁኔታ። ከዓመት በፊትም ጠርቼው ከቀሚስ ስራ አልወጣም ብሏል እያልኩህ እኮ ነው። ጉራ በኪስ ጉራ በኪስ። ቆይ አንዴ በእናትህ አንድ ሰው መቀነስ አለብኝ። ክርስቲያን እየወጣ እያስቸገረኝ ነው። ለምን ነው ወጣው? አንተ እኔ ለማስገባት መከራዬን አሳየኝ እኮ በኢየሱስ ራሱ ያስወጣኛል። ፎይ ኔትወርኩ ምን እንደሆነ አላውቅም። በእናትህ ላገኝ እንትን ልለው ስል ያመልጠኛል። ኮመንት በጣም ነው የሚፈጥነው። ኤኒዌይስ ኦኬ፣ በደንብ አስተውሉ። በረመዳን ወቅት ላይ እንዳጾም የከለከላት የአይምሮ ግማሽ ነሽ ያላት ራሱ ነው። በዚህ ምክንያት ደግሞ ገሃነም ትገባለች ማለት ነው። የአይምሮ ችግር ካለባት፣ የአይምሮ ጉድለት ካለባት ወደ ገሃነም እንድገባ ያደርጋታል ማለት ነው። ለምስክርነት እንኳን በግማሽ የቆጠራት ራሱ ነው። ሳሂህ ቡኻሪ 2658 ቼክ አድርገው ክርስቲያን ቡኻሪ ስንት 2658 አንብብላችሁ ብዥ ብሏል። ናሬትድ አቡ ሳይድ አልኩድሪ እንደተረከ ይላል። ፕሮፌት ሴድ ነቢዩ እንደዚህ አለ፣ ኢዝንት ዘ ዊትነስ ኦፍ ውመን ኢኳል ቱ ሃፍ ኦፍ ዛት ኦፍ ኤማን፣ የሴቶች ምስክርነት የግማሽ ወንዶች እኩል አይደለምን አለ ነቢዩ። The woman said yes. ሴቶቹም አዎን ብለው መለሱ። He said this is because of the deficiency of women's mind. ይሄ ከሴቶች ጭንቅላት ጉድለት የተነሳ ነው። ኦኬ፣ ስለዚህ ሴቶች ምንድን ናቸው? በምስክርነት የወንዱ ምንድን ናቸው? ግማሽ። ይሄ የሆነበት ምክንያት ደግሞ ምንድን ነው? ምክንያቱ ምንድን ነው? እሱ ክርስቲያን ጎዶሎ ስለሆኑ ምስክርነታቸው ግማሽ ስለሆነ ማለት ነው። ቴንኪው። ስለዚህ ሴት ልጅ በእስልምና ለምስክርነት አትበቃም ማለት ነው።
ኦኬ መውዳ እንዴት ነሽ? ይሰማል? ይሰማል። ልጅ በምስክርነት የወንድ ግማሽ ነች። ልጅ የወንድ ግማሽ ነች በምስክርነት። ሴት በመሆኗ አይደለም፣ ሴት በመሆኗ ሳይሆን ከንግድ አንጻር ነው። አሁን ለምሳሌ የንግድ አካባቢ ላይ እንዳብዛኛው ማለት ነው ምን ሄዳል? አዲሱን አንብቤው እና ተርጉሚው ከፍ አድርገው አንዴ ሚት አርግ እንትማረብሽ እዛው ከታች አስቀምጦታል እኮ ረሱላህ ሰለላሁ ዐለይሂ ወሰለም። ሚት አርግ በእናትህ አረብሽ ማብራሪያውን ተናግረው። ኦኬ አንቺ ጋር ነው እንዴ ኢብራሂም? በእናትህ ሚት አርግ ብለም ይረብሽ ወይ? ኦኬ አንብቢው አንዴ እህታችን ከፍ አድርገው። حدثنا ابن ابي مريم اخبرنا محمد بن جعفر ከፍ አድርገው። ትንሽ ከፍ አድርገው ክርስቲያን። አረብኛውን ከፍ አድርገው። ክርስቲያን ይሰማካል? ከፍ አድርገው አረብኛው። እሺ عن ابي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال أليس شهادة المرأة مثل نصف شهادة الرجل؟ قلنا بلى قال فذلك من نقصان عقلها لا ይሄ ከአእምሮዋ ጉድለት ነው አለ። ይሄኛውን ነገር ማለት ነው። በሌላ ሐዲስ ከፈለክ መክፈት ትችላለህ። ምን ሆነው? ቆይ ምን ሆነው? ከአእምሮዋ ጉድለት ነው። ግልጽ እኮ ነው ይሄ። እኔ እኮ መከራከርበት ነገር እኮ አይደለም። ማትገባው የጠየኩሽ ምንድነው? የአእምሮዋ ጉድለት ምንድነው? ከአእምሮዋ ጉድለት ለምስክርነት አለመብቃቷ ነው። ራሳቸው ከወንድ ጋር ምን የምትሆንበት? አንድ ጊዜ ከወንድ ጋር ምን የምትሆንበት? ከወንድ ጋር የምትለይበት አይደለም። ምክንያቱም ወንድ ራሱ ማለት ነው ምስክር ላይ ማይገባበት ራሽ ምስክሩ ላይ ማይገባበት። ያልተጠየቅሽውን አትመልሺ። ያልበላሽን ለምን ታውቂያለሽ? የተጠየቅሽውን መልሺ። ምንድነው የሚለው? የጠየቅሽንም እኮ አልገባሽም ገና። ሴት ከወንድ ጋር ምን የሆነችበትን ነው የነገረሽ? ነገርኩህ እኮ ይሄ ነው የአእምሮ ጉድለት አሉ። ከዛ ረሱላህ ሰለላሁ ዐለይሂ ወሰለም ከማን አንፃር ጠየቁ? ከዛ በኋላ ከማን አንፃር ያምን ከማን አንፃር ነው የምትለው? እዛው ሴቶች እኮ ጠይቀዋል እያልኩክ ነው። በሌላ ሐዲስ ላይ ራሳቸው አንተ የከፈትከው ሐዲስ ላይ ሳይሆን ራሱን ሐዲስ ምን አሉ? 658ኛው ሐዲስ ላይ ተጠየቁ። ለካርጋውና ክርስቲያን አንበቦ አትጭይ። ከአይምሮዋ ጉድለቷ ምን የሆነበት ነው? ከማን አንፃር ነው ጎደሎ የሆነችው? ከምስክርነት አንፃር ነው አልኩህ እኮ። ይኸው ልክ ሰሒህ ቡኻሪ ከማን አንፃር ነው ጎደሎ የሆነችው? አንድ ጊዜ ከማን አንፃር ነው ጎደሎ የሆነችው? ወንዶቹ ንግድ ላይ ከማን አንፃር ነው? ከማን አንፃር ነው? ሰለላሁ ዐለይሂ ወሰለም እዛው ተናግረውታል እኮ እያልኩህ ነው። ቆይ የለም አይልም እንደዛም። አሁን የሚለው ብቻ አዲሱን በይ። ከማን አንፃር ነው ጎደሎ የሆነችው ይላል ሐዲሱ። ይኸውልህ ራሱ ሐዲስ ሰሒህ አልቡኻሪ 304ኛው ሐዲስ ላይ ተዘግቧል። ራሱ ይሄኛው አሁን የምታየው ሐዲስ ራሱ 304ኛው ሐዲስ ላይ ተዘግቧል። ሴቶቹ ራሳቸው ለምንድን ነው ጎዶሎ የሆነው ብለው እኮ ጠይቀዋል። ሴቶቹ ራሳቸው እንዴት ነው ጎዶሎ የምንባለው ብለው ሲጠይቁ ረሱላህ ሰለላሁ ዐለይሂ ወሰለም አሏቸው አለይሰ ሸሃደቱል መርአቲ ሚስሊ ነስፊ ሸሃደቲ ረጁል ብለው ከምስክርነት አንፃር ነው ብለው ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸው መልሰውላቸዋል። ገባክ አይደለ? ከምስክርነት አንፃር ከሆነ ደግሞ ወንድ ደግሞ ጭራሽ የማይመሰክርበት ጊዜ ራሱ አለ። ለምን አካባቢ ተረጋጊ አይልም ሐዲሱ እንደዛ አይልም። አንዴ አርዲ በፈት ይችላል። ክርስቲያን በጣም ያስቸግራል። ወንድ ልጅ ገጠራማ አካባቢ ካለ እሱ ከዛ አንፃር አይደለም። ወንድ የማይመሰክርበትን አውቀዋለሁ። ሴቷ የሚመለከት ጉዳይ አለ። ከዛ አንፃር አይደለም። እሱ ሌላ ቶፒክ ነው። ምን አውቀዋለሁ እኮ አይገናኝም። ለምን ጉዶሎ እንደተባለች ደግሞ እንቀጥላለን። ችግር የለውም። አይገናኝም። ትክክል ጎዶሎ ስለተባለች ማለት ነው። በእናንተም አሁን በስርዓት ተርጉሚ። አዲሱን ቅድሚያ ተርጉሚ። እስኪ አዲሱን በቅድሚያ በስርዓት ተርጉሚ። ከመጪዎች በፊት አዲሱን በስርዓት ተርጉሚ። ክፈተው፣ ችግር የለውም። ክፈትልኝ፣ አነብልካለሁ በደንብ። ምንድነው ጎዶሎ የሆነችው? ከማን አንፃር ነው? ከወንዱ አንፃር ነው አይደለም? ነገር ነው። አዲስ ነገር አይደለም፣ ብርቅም አይደለም። ከወንዱ አንፃር ነው ወይንስ ከሴቱ አንፃር ነው ጎዶሎ የሆነችው? ሴቷ ከወንዱ አንፃር ነው አይደለም? ወንዶቹ ንግድ ላይ ስላሉ ነው። ነገርኩህ እኮ በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው። ሴቶች ቤት ውስጥ ስለሚውሉ ከዛ አንፃር ነው የተባለችው። መልካም። ኦኬ፣ አረብኛውን ክፈት። አረብኛውን አድርገው። እሺ በቃ ጮክ ብለሽ አንብቢልን። እሺ እየተረጎምሽ ጮክ ብለሽ አንብቢልን። ረሱላህ ሰለላሁ ዐለይሂ ወሰለም ወጡ አለ። እስኪ ክፈተው፣ ወደዚህ እያስጠጋከው
ጮክ ብለሽ አንብቢ ያልኩሽ እኮ እንድከተልሽ ጮክ ብዬ ነው የማነበው። አብሽር እሺ። ያ ማዕሸረ ኒሳ ወደዚህ አድርገው እያስጠጋው። የቱ ጋር ነው የጀመርሽው? ነው ቦታውን አላወቀውም። ከላይ አይደለም ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። خرج رسول الله صلى الله عليه وسلم رسول الله عليه وسلم እንደዚህ አሉ። እስኪ ፊል አድሃ አው ወደዚህ ቶሎ ቶሎ እያስጠጋከው እንጂ እንዴ! ኧረ ተረጋጊ እንጂ ምን ሆነሽ ነው? ሸፈነከኝ ነው ያለከው። አቸኪ በስርዓት አድርገሻል። እርሻለሁ ሸፈንከው ጫፍ ያልኩክ ነው። አትፍሩ እንጂ አትፍሩ። አው في فطرين وين فطر الى المصلى ማንኛው ነበር ከገባው فمر على النساء በሴቶች ጋር አለፉና ከዛ በኋላ فقال يا معشر النساء تصدقنا ሴቶቹ ወይ ሰደቃን አብዛሉ ረሱላህ ሰለላሁ ዐለይሂ ወሰለም فاني رايتكن اكثر اهل النار የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱላህ ሰለላሁ ዐለይሂ ወሰለም። ተርጉሚ ከዛ فقلنا ሴቶቹ እኮ አልገቡም፣ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እንትን ትላላችሁ እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር ጨርሻለሁ። የገቡትም እኮ ስለገቡ እኮ ነው ጀሃነም እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ እሱን ጀሃነም ሆናችሁ አያዋችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዚህ አይነት ትረካም ስላለ ማለት ነው። አያዋችሁ ማለት ያለፈው እውቀቱን እየተናገሩት ያሉ ረሱላህ ሰለላሁ ዐለይሂ ወሰለም ነው። አይደለም ሴቶቹ ቆይ አትጩ። ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለም። በስርዓት ተርጉሚ። ክፈተው ተከፍቷል። ሁለቴ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉሩነ እሺ በስርዓት ተርጉሚ እያነበብሽ فقلنا وبما يا رسول الله تكثرن اللعنه እርግማን ታበዛላችሁ ወተክፉሩነ العشير ትዳላችሁ ነገር አሉ ማራይቱ ምን ነው ተርጉሚ በስርዓት በዲንም ሆነ በአቅል የጎደለ አላየሁኝም። እስኪ እየታየኝ አይደለም። አድሃቡ ፕሊዝ በስነ ስርዓት ይኸውልሽ አንዴ ይኸውልሽ ይሰማሻል። አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሐሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሃል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ እንጂ ቀጥይ ነይ ተመለሽ። አይዞሽ ተመለሽ መውደ እሺ ምን አልከኝ? ኦኬ እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው ባይዜ ሀሳቡ ላይ ብትቀጥይ መውዳ ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሐዲስ ላይ መቀጠል የምትችይ ከሆነ እሱ ላይ አለሽ መውዳ። ሰላም ብያለሁኝ ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። አረኝ ሰላም ነው። እንዴት ረጅም ጊዜ ዲያቆን። ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። እታች ደግሞ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። ግን ጊፍት የምትሰጡ ፕሊዝ ለሚደክሙ ለነ ክርስቲያን እና ለነ ፎይ አዙሩልኝ ባካችሁ። እየጠበቅንሽ እኮ ነው። አንብበሽ አልጨረስሽም የተላከውን?
ይኸውልህ እኔ ተላከልኝ ያልተላከልኝ ምናምን ብዬ የምሳቀቅ ሰው አይደለሁም በነገራችን ላይ ማለት ነው። እሱ ችግር የለውም ብቻ ሰው እውነታውን ይወቅ እንጂ እሱ አንተ የሚመለከተው ነገር አይደለም። ግን ይሰማችኋል? ከታች ያላችሁ ይሰማችኋል? በደንብ ይሰማችኋል። እንደማይሰማ አድርገሽ አሁን ይሰማችኋል አትበይ። አይሰማም አልተባልሽም እስካሁን። አግቃ ኔትወርክ እያቋረጥ ምን ሆነ? ያያችሁት አይደል? በደንብ ይሰማል። ታዩ በደንብ ይሰማል። እሺ የሚሰማችሁ ከሆነ ክፈተው። ስንቴ ከፈት እባክሽ። ተከፍቷል። ክፍት ነው አልተዘጋም። ሌላው ዊንዶ ክፈትላት ወይ ካልሆነ አርድ። እየቀለደች ነው ታችን። እናመሰግናለን። በቃ ኤኒዌይስ መሐመድ ቀጥል። ማሜ ወይንም መሐመድ እሷ ታንብብ። እስከዛ ገስት ደውኝና አንብቢ። እስከዛ ማሜ ላብ ወይንም መሐመድ ቀጥል። እሺ አሁን ከዚህ ከሐዲስ ምንድን ነው የምንፈልገው አንተ? ኦኬ ሴት ልጅ ስለ ምስክር በሁለት ሆና ነው አይደል? ከአንድ ወንድ እኩል የምትሆነው? አዎ የምትሆንበት ጊዜ አለ። ለምሳሌ በእንትን ጊዜ በንግድ ጊዜ ገባ፣ በዕዳ ጊዜ ለምሳሌ ሱረቱል በቀራ ላይ እንደተጠቀሰው ላይ አራት አንተ ማይድክ እኔስ ማሜ ላፍ ያውማ ሶጣ እንትን ይላል። ከወጣ እንትን ይላል። እሺ በፔሪዮዷ ወቅት እሺ ትጾማለች፣ ትጸልያለች? በፔሪዮዷ ወቅት መጾም መጸለይ ትችላለች? አትችልም። ቁርአን መንካትስ? እሱ ሲነበብ እንትን ማለት ትችላለች። ያው ማዳመጥ ትችላለች። መንካት ላይ ኺላፍ አለው። አትችልም ነው የሚሉት። ኦኬ ጧፍ ማድረግስ? ካባ መዞር፣ ካባ መንካትስ? አሁን ወይን ለመድረስ ነው አንተ አሁን ርዕሳችንን ኦኬ መልካም። እሺ በፔሪዮዷ ምክንያት እሺ ሶሪ በቃ በፔሪዮዷ ምክንያት ካባ መንካታችንም፣ ካባ መዞራችንም፣ ቁርአን መንካታችንም፣ ጸሎት ማድረጋችንም፣ ቁርአን መቅራት ቁርአን መንካታችንም። በዚህ ምክንያት ደግሞ የሃይማኖት ጉድለት ይገጥማታል አይደለ? እሺ ሂድ። የሃይማኖት ጉድለት ይገጥማታል አይገጥማትም? ሂድ። እሺ ሂድ አይደለም ኮንፈርም አድርግልኝ። ወይንም አዎ ወይንም አይደለም። ቀጥል። አንዴ ጣልቃ ትግቢ። አንብበሽ በደንብ አጥኚ። መሐመድ ተላከልሽ በደንብ አጥኚ። እስከዛ ቆይ አጥኚ በደንብ እስከዛ ድረስ ቆይ። አሁን ነው አይደለም በለኝ። ነው አይደለም በለኝ። ቀጥል። የሃይማኖት ጉድለት አይደለም። የሃይማኖት ጉድለት ስለማስታውሰው ቀጥል። ነው አይደለም በለኛ። ጥያቄ ነው የጠየቅኩ። ሐዲሱን ስለማስታውሰው በኋላ የምታመጣውን ግድ የለህም። ቀጥል። ነው አይደለም በለኝ። እኔ አልቀጥልም ካላልከኝ ነው አይደለም በለኝ። እሺ ነው። ኦኬ የሃይማኖት ጉድለት ማለት ምን ማለት ነው? የሃይማኖት ጉድለት ማለት እነዚህን ለምሳሌ እንትን ቀዷ የማታወጣው ነገር አለ። ለምሳሌ ቤር ላይ ሆነ ሶላት ላይ ቀዷ አታወጣም። ገባህ? ቀዷ አታወጣም። ስለዚህ በዚህ ምክንያት የሃይማኖት ጉድለት ደግሞ ወደ ገነት ሊከታት አይችልም። የሃይማኖት ጉድለት ወደ ገሃነም ነው ሊልካት የሚችለው። አይደለም በዛ ትቀጣለች ማለት እኮ አይደለም። እፎይ በዛ ትቀጣለች ማለት አይደለም። የሃይማኖት ጉድለት ያመጣባታል። የሃይማኖት ጉድለት ደግሞ የሃይማኖት ድክመት ወይም የሃይማኖት ጉድለት ካመጣባት ወደ ገሃነም እንድትገባ ነው የሚያደርጋት። ለዛም ነው ነብይ ወይት ነው ያለው። እሺ ለዛም ምክንያቱም ከአዲሱ ጋር እያይዞ ያመጣው ለዛ ነው። ወይትኛው ኪታብ ላይ ነው ያለው። አትጩዋ። አብዛኞቹ ሴቶች ገሃነም የሚሆኑበት አንዱ ይሄ ነው። በቃ ምንም ሌላ ነገር የለውም። ሃይማኖት ጉድለት አንዱ ምክንያቱ ይሄው ስለሆነ አብዛኞቹ ገሃነም ናቸው አይደለ? ወተክፉርነል አሺራ እኮ ነው ያለው። ብዙ እንትን ነው የጠቀሰው። አሁን እንኳን ቀደም የገለጽከው እንትን ሐዲስ ስለነብሱ ወተክፉርነል አሺራ መኗኗርን ቤተሰብ ጋር ስትኗኗሩ ትክዳላችሁ ብለው ምክንያቶቹን ጠቀሱ። የሴት ትላልቆቹን ጉድለት ኦኬ። ትልልቁ ጉድለት ምንድነው? ባሏን አለማክበሯ ነው አይደለ? አንደኛው
ባሏ አለማክፈር እንደገና ደግሞ አድርጓላቸው ባሎቻቸው አንድ አላደረጋችሁ አርጋችሁ ትወቅሳላችሁ። በዚህ ነው። እሺ ችግር የለውም ተስማማው። ትልልቅ ብሎ ያላቸው ምንድነው? ባሏ 4 እንዲያገባባ ከፈቀደ በኋላ ባሪዎችን እንዲደርብ ከፈቀደለት በኋላ አንቺ ባልሽ አመስጋኝ አይደለሽም። ምን ችግር አለው? ምን ችግር አለው? ቁርአን ይፈቅዶታል። እስልምና ተፈቀደ። 4 አግብቶባት እንደ ሽንት ቤት እንደ ህዝብ ሽንት ቤት የትም ተጨማልቆ መጥቶ እየገባባት የእናንተ ስንት ዝሙት ምሰራላችሁ? እሱ ዝሙት ከሰራ ምን አገባኝ? ካዳ ከኔ ሃይማኖት ጋር ምን አገናኘው? ሰውየውን ጠይቀው ሄድና እሺ ሙሴ አዳምጥ። ስለዚህ 4 እንዲያገባ ከፈቀደለት በኋላ ባሪያን እንዲደርብ ከፈቀደለት በኋላ እንዲመታት ከፈቀደለት በኋላ ልታምዝ ትችላለህ ብሎ አልጋ እንድለይ ከፈቀደለት በኋላ እስቲል አሁንም ደግሞ ለባልሽ አመስጋኝ አይደለሽም ብሎ ጋነም ይሞላታል። አመስጋኝ አይደለሽም ብሎ ማለት ነው። ኦኬ ልቀጥል። አመስጋኝ አለመሆኗ አንደኛው ነው እንጂ እሱ ብቻ አይደለም ጋነም እንድገባ ምክንያት ይሆናት አይደለ? አንደኛው ደግሞ ምንድነው የሃይማኖት ጉድለት ከሚያመጣበት አንዱ በፔሪየድሽ ወቅት እንዳትጾሚ ያላት፣ ቁርአን እንዳትነኪ ያላት፣ ሐጅ እንዳታደርግ ያላት፣ ተዋፍ እንዳታደርግ። ከዛስ በዚህ ምክንያት ደግሞ የሃይማኖት ጎደሎ ነሽ ይላታል። ምን አይነት ጀስቲስ ነው ይሄ? ራሱ ነው ህጉን ያወጣው፣ ራሱ ነው የሰጠው። ራሱ በሰጠው ህግ ደግሞ ራሱ ይቀጣታል ማለት ነው። አሁን አንተ ለአላህ ብለህ ይህንን ውሸት ዋሽተህ ማለት ነው እንደ ሰው ያምናል ብለህ ነው ለአላህ ብለህ ምን ብየዋሸው? አንደኛ ነገር ማለት ነው ሙስሊም 4 እሺ በቁርአን ብቻ ነው አሁን 4 ላይ አግቦ የተባለው ገባ? እንደውም አንድ አግቦ የተባለው በቁርአን ብቻ ነው ገባ? አንድ ብቻ አግቦ የሚል አንድም ጥቅስ የለም። ቆይ የለም እንደዛ የሚል ቁርአን ላይ የለም። ሱረቱ ማኢዳ ላይ ግለጣ። ሱረቱ ማኢዳ ላይ ምን ሆነ? ምን አለ እዛ ላይ? ሱረቱ ማኢዳ ላይ ምን ይላል? አያ ስንት ላይ እኮ ታልቻላችሁ አራቶቹን በኩል አይን ማስተዳደር ታልቻላችሁ አንድ ብቻ ግቡቱ ፈዋሂደተን አው ማመለከተ አይማኑኩም እኮ ነው ያለው ገባ? ስለዚህ እናመሰግናለን። አንድ ሰው ካልቻለ በእስልምና ካልቻለ ካልቻላችሁ አራቶቹን በኩል አይን ማየት ታልቻላችሁ ነው በኩል አይን ማየት። ስለዚህ ተስማማኝ። 2 2 3 3 4 ያገባሉ። ካልቻለ ግን አንዲትን ብቻ ወይ እና ባሪያዎችን ስፍር ቁጥር የሌላቸውን ይገናኛል። አንዷን ያገባና 10 ቢሆን 5 ቢሆን 2 ቢሆን ባሪያው ተፈቅደውለታል አይደለ? መሐመድ እፎይ ጥያቄ ልጠይቅ። የእናንተ መጽሐፍ እሺ ቆይ አንድ ብቻ ምን እንትና ፓኒክ ታደርጋለህ? አንዷን ያገባና 2 3 4 ተፈቅደውለታል። አንዷን ያገባና ሚሊየንስ መገናኘት ይችላል። ኦኬ ሙስሊሞች ስለዚህ ቆይ አሁን አንድ ብቻ የሆነው ለመቼ ነው? ካልቻለ ነው። ከቻለስ 4 ብቻ አይደለም ማን ያገባው? ካልቻለስ ምንድን ነው የሚሆነው? ሚሊየንስ ማግባት ይችላል ማለት ነው። አይሚን ከቻለ 2 2 3 3 4 አግብ አለ እንጂ 4 ብቻ አግባ አላለም። በእናትህ ጣልቃ ትግባብኝ። ስለዚህ ከቻለ 5ም ሊያገባ ይችላል፣ ሚሊየንም ማግባት ይችላል። ጣራው ስላልተነገረ ማለት ነው። መጨረሻው ከቻለ ተፈልገው እስከ ሚሊየን መሄድ ይችላል ማለት ነው። ብቻ የምትለዋ ቃል ስላልመጣኝ አንደኛ እሱ፣ ሁለተኛ ደግሞ ቁርአን ላይ መላእክቶች 2 2 3 3 4 4 ክንፍ አላቸው ይላል። ጅብሪል 600 ክንፍ ነው ያለው። መልአክ አይደለም ጅብሪል። 2 2 3 3 4 4 ክንፍ አላቸው ካለ ስለዚህ እናንተም 2 2 3 3 4 4 አግቡ ከተባልክ የተነገረው ተመሳሳይ ንግግር ነው። በዚህም መሰረት ጅብሪል ደግሞ 600 ክንፍ አለው ብለህ የምታምን ከሆነ በቁርአኑ መሰረት 2 2 3 3 4 4 አግቡ የሚለውን በዛ ስንፈስረው 600 ሚስት ማግባት ትችላለህ ማለት ነው እንደ ጅብሪል ክንፍ።
አው እንደዛ አይደለም። እሺ ሱረቱ ኒሳ ላይ ግለጥ። አሁን እንትን ወደ ዋናው ጉዲን ስማማ ሱረቱ ኒሳ እና ኢብራን ቢናቱና ጉዲን ስማ የምታመልከውን አምላክ ቀጥል እንትና ቀጥል ገባ ቶፒኩ ላይ ኦኬ አርዲ ወይም ክርስቲያን ቀጥሉሽ መስመር ላይ ደግሞ ኦኬ አርዲ ቀጥልሽ አይ ነው የቀድሙ ሐዲስ ላይ ግልጽ ነው መሐመድ የተናገረው ነገር ምንድነው መንገድ ላይ ሴቶችን ያገኛል መሐመድ እነዛን ሴቶች ምን ይላቸዋል እናንተ ሴቶች በጀሃነም በብዛት ሞልታችሁ አያለሁኝ ብሎ ነው መሐመድ የሚናገረው ከዛ ሴቶቹ ይቀጥሉና ምን ይጠይቁታል ለምንድነው በጀሃነም አብዛኛዎቹ ሴቶች የሆኑት ለምንድነው ብለው ሲጠይቁ የመሐመድ ምላሽ ምንድነው ለባሎቻችሁ አመስጋኝ አይደላችሁም ከዛ ደግሞ ትራገማላችሁ ብሎ መለሰና ወዲያውኑ አያይዞ ምን አለ እንደናንተ ማንንም ፍጥረት አላየሁም ነው የሚለው እንደናንተ ማንንም አላየሁም የአይምሮ ጎዶሎ የሆነና የሃይማኖት ጎዶሎ የሆነ ማንንም አላየሁም ስለዚህ ይሄንን እየተናገረ ያለው ምንድነው ከጀሃነም ከመግባታቸው ጋር አያይዞ ኤክስፕሌን እያደረገላቸው ነው አለበለዚያ ምንም ምክንያት የለውም ይሄንን አያይዞ የሚያመጣበት ማለት ነው ከዛ ሴቶቹ ይጠይቁታል ለምንድነው የአይምሮ ጎዶሎ የሆነ ነው ሲባል መሐመድ የቁርአን አንቀጽ ይጠቅስና የአንድ ሴት ምስክርነት የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል አይደለም ይላቸዋል አዎ ብለው ይመልሳሉ ሴቶቹ ለዛ ነው የአይምሮ ጎዶሎ የሆናችሁት ይላቸዋል መሐመድ ከዛ ደግሞ የሃይማኖታችንስ ጉድለት ምንድነው ሲሉት በወር አበባ ጊዜ መጾምም ሆነ መጸለይ አትችሉም አይደል ይላቸዋል አዎ ሲሉት ይሄ ነው የሃይማኖታችሁ ጉድለት ብሎ ጀሃነም የሚገቡበትን ምክንያት በዲቴል ያብራራላቸዋል መሐመድ እና ይሄ ግልጽ ነው ሐዲሱ ቀጥል ኤልያስ ቀጥል አንዴ አርዲ እሺ ከኔ ጋር ታወራለህ እዚህ ኦኬ እሺ አንዴ ተረጋጋ ተራ ጠብቅና ትቀጥላለህ ማሜ ላቫለህ ከፈቀደ ስለፈቀደ ብዬ ነበር እሺ